እስኪ አንድ ጥያቄ ልጠይቃችሁ። ለምን አንዳንድ ሰዎች የነኩት ሁሉ ወርቅ ይሆናል? ለምንስ ሌሎች ሰዎች ሌት ተቀን እየደከሙ በአንድ ቦታ ላይ ለዓመታት ይረግጣሉ? እድል ነው ወይስ የተለየ ተሰጥኦ? ወይስ የሚረዷቸው ባለስልጣን ዘመዶች አሏቸው? ብዙዎቻችን ስኬትን እንደ አጋጣሚ እናየዋለን። ነገር ግን ስኬት ሳይንስ ነው። ስኬት እንደ ሕንፃ ጠንካራ መሠረትና አምዶች አሉት። ዛሬ የምናያቸው 7 አምዶች የትኛውንም ተራ ሰው ወደ ታላቅነት የሚቀይሩ ጥበቦች ናቸው። አንዱ አምድ ከጎደለ ሕንፃው በሙሉ ይፈርሳል። ዛሬ ሕይወትን ከባርነት ወደ ነፃነት፣ ከውድቀት ወደ ስኬት የምትሻገርበትን ካርታ እሰጥሃለሁ። ተዘጋጅተሃል? እንግዳውንስ አዲስ ማንነትን ሰብስክራይብ በማድረግ ተከተለኝ። አንደኛው አምድ ራዕይ ነው። አንድ ጊዜ በአንድ ገጠር ውስጥ የሚኖር እጅግ ድሃ ተማሪ ነበር። ደብተር መግዣ እንኳን አልነበረውም። ጓደኞቹ ስለ ኳስና ስለ ጨዋታ ሲያወሩ፣ እሱ ግን ሁልጊዜ ወደ ሰማይ እያየ እኔ አንድ ቀን ነጭ ጋውን ለብሼ የሰዎችን ሕይወት አድናለሁ ይል ነበር። ሁሉም ሳቁበት። አንተ ድሃ፣ ቤተሰቦች ገበሬ፣ እንዴት ሐኪም ትሆናለህ አሉት። ነገር ግን ራዕይ ማለት ዓይን የሚያየው ሳይሆን ልብ የሚያየው ነው። ያ ልጅ በየቀኑ በምናቡ ራሱን ሆስፒታል ውስጥ ያየው ነበር። ያ ራዕይ ከእንቅልፉ ይቀሰቅሰዋል፣ በረሃብ እንዲያጠና ኃይል ይሰጠዋል። ዛሬ ያ ልጅ በሀገሪቱ ትልቅ ሆስፒታል ውስጥ ዋና የቀዶ ጥገና ሐኪም ነው። አየህ፣ ራዕይ የሌለው ሰው መሪ የሌለው መርከብ ነው። ወዴት እንደምትሄድ ካላወቅ የትም ብትደርስ ትርጉም የለውም። ራዕይህ ለምን ለሚለው ጥያቄ መልስ ነው። ዛሬ ራስን ጠይቅ። ከ5 ዓመት በኋላ የት ነው የምገኘው ብለህ ራስን ጠይቅ። ሁለተኛው አምድ ተግሳጽ ነው። ተግሳጽ ወይም ዲሲፕሊን ማለት ደስ ባይለኝም ማድረግ ያለብኝን አደርጋለሁ ማለት ነው። ስሜትህ ተኝተህ እደር ሲልህ፣ ዓላማ ግን ተነሳና ስራ ሲልህ ዓላማን መምረጥ ነው። አንድ ወጣት የሰውነት ብቃት እንቅስቃሴ ጀመረ። መጀመሪያ ቀን ጡንቻው አመመው። ሁለተኛው ቀን ዝናብ ዘነበ። ሶስተኛ ቀን ጓደኞቹ እንዝናና አሉት። ተራ ሰው ስሜቱን ይሰማል። ስኬታማ ሰው ግን ሕጉን ያከብራል። ስኬት በየቀኑ የምትከፍለው ታክስ ነው። ያ ወጣት ህመሙን ታግሶ ለ6 ወራት ቀጠለ። ዛሬ መስታወት ፊት ቆሞ የሚያየው ጠንካራ ሰው ብቻውን ሳይሆን ራሱን የማዘዝ ችሎታን ነው። ሶስተኛው አምድ ቋሚነት ነው፣ ኮንሲስታንሲ። ብዙ ሰዎች በጉልበት ይጀምራሉ፣ ነገር ግን ጥቂቶች ብቻ በጽናት ይጨርሳሉ። ስኬት በአንድ ጀንበር የሚመጣ ተአምር ሳይሆን የትንንሽ ነገሮች ድምር ውጤት ነው። በቀን 1% ብቻ ብትሻሻል በአንድ ዓመት ውስጥ 365% ትለወጣለህ። ችግሩ ምንድን ነው? ውጤቱ ቶሎ ስለማይታይ ሰልችቶን እናቆመዋለን። ጂም ቤት ሄደ በአንድ ቀን ጡንቻ አይወጣም። ነገር ግን ቋሚ ከሆንክ ለውጡ አይቀሬ ነው። ዛሬ የምታደርጋት ትንሿ ስራ ነገ የምትወጣ ለትልቁ ተራራ መሰረት ነው። አራተኛው አምድ የእድገት አስተሳሰብ ነው። ግሮዝ ማይንድ ሴት ነው። አስተሳሰብህ እስር ቤት ወይም ክንፍ ሊሆን ይችላል። ተሰጥኦ የለኝም፣ ደካማ ነኝ፣ ቤተሰቦች ድሃ ናቸው የምትል ከሆነ ራስህን በካቴና አስረሃል። የስኬት ሰዎች ግን አሁን ባላውቅም መማር እችላለሁ ይላሉ። ውድቀት ለእነሱ መሸነፍ ሳይሆን ትምህርት ቤት ነው። አስተሳሰብን ከቀየርክ ዓለምህን ትቀይራለህ። አምስተኛው አምድ እምነት ነው። ፋይዝ ወይም ሰልፍ ብሊቭ ነው። ዓለም ሁሉ አይሆንም ሲልህ ይሆናል የሚል ድምፅ ከውስጥ ሊኖር ይገባል። እምነት ማለት ገና ያልታየውን ነገር እንደተጨበጠ አድርጎ ማየት ነው። ማንም ሳያምን በፊት አንተ ራስን ማመን አለብህ። ጥርጣሬ ከውድቀት በላይ ህልምን ይገድላል። በራስ ላይ ያለህ እምነት ለሌሎች ሰዎች የመንገዱ ብርሃን ይሆናል። ስድስተኛው አምድ ጽናት ነው። ህይወት መሬት ላይ ትዘርርሃለች። ከስራለህ፣ ትሰደባለህ፣ በጣም የምትወደው ሰው ታጣለህ። በዛን ጊዜ ነው ጽናት የሚያስፈልገው። ስኬት ማለት መውደቅ አለመቻል ሳይሆን በወደቀ ቁጥር መነሳት መቻል ነው። ጀግና መለኪያው ድሉ ሳይሆን በቁስሉ ላይ ቆሞ ትግሉን መቀጠሉ ነው። ሰባተኛው አምድ እርምጃ ነው። አክሽን የምንለው እነዚህን ሁሉ 6 አምዶች ያለ እርምጃ ባዶ ናት። ራዕይ ያለ እርምጃ ቅዠት ነው። እውቀት ያለ እርምጃ ሸክም ነው። ዛሬ ነገ አትበል። ፐርፌክት ጊዜን አትጠብቅ። ፍጹም ጊዜ የለም። ባለህበት ባለ ነገር ጀምር። ትንሿ እርምጃ ከትልቁ አንድ ትበልጣለች። እነዚህ 7 አምዶች ማለትም ራዕይ፣ ተግሳጽ፣ ቋሚነት፣ አስተሳሰብ፣ እምነት፣ ጽናትና እርምጃ አሁን በእጅህ ላይ ናቸው። ሕይወትን እንዲቀይር የምትጠብቀው ሰው የለም። ያ ሰው አንተ ራስህ ነህ። ዛሬ በአንዱ አምድ ላይ መስራት ጀምር። ስኬትህ የጊዜ ጉዳይ ብቻ ይሆናል ማለት ነው።